ብዙ ጊዜ ስለ አሳማዎች ስናስብ ቆሻሻ ወይንም ሁሉን ነገር የሚመገቡና ስግብግብ እንስሳ እንደሆኑ እናስባለን። ነገር ግን ስለ አሳማ ከዚህ ውጪ ብዙ ያልተወራ ነገር ግን እውነት የሆኑ ነገሮች አሉ። በዛሬው ቪዲዮአችን የምንመለከተው ስለ አሳማዎች እጅግ የሚያስገርሙ ነገሮችን ነው። ቪዲዮአችንን ከመጀመራችን በፊት ላይክ፣ ሰብስክራይብ እና ሼር ያድርጉ። አንደኛ፣ ስለ እንስሳቶች የማሰብ ችሎታ ስናስብ ዶልፊን ወይንም ውሻ ቀድመን የምናስብ ቢሆንም እንኳን አሳማዎች በዓለም ላይ የማሰብ ችሎታቸው ከፍተኛ ከሆኑ እንስሳቶች ውስጥ አንዱ ናቸው። ፐዝል መገጣጠም ይችላሉ። ከፍተኛ የሆነ የማስታወስ አቅም አላቸው። ማህበራዊ የሆነ ህይወትንም የሚወዱ ናቸው። አንዳንድ ጥናቶች አሳማዎች ከውሻ ወይንም ከ3 ዓመት ልጅ ህፃን በላይ የማሰብ አቅም እንዳላቸው ያሳያሉ። ሁለተኛ፣ አሳማዎች የተለያዩ ሰዎችንና አሳማዎችን በመልክ ለይተው ማወቅና ማስታወስ ይችላሉ። ሶስተኛ፣ እናት አሳማ ወይንም ሶ ልጆቿን በምታጠባበት ጊዜ ትዘፍንላቸዋለች። አራተኛ፣ አሳማዎች ምግብና ውሃ የሚገኝበትን ቦታ እና ወደ መኖሪያቸው የሚወስዳቸውን መንገድ ለይተው ያውቃሉ። አምስተኛ፣ የቤት አሳማዎች ወደ ዱር ሲለቀቁ ከትንሽ ወራት በኋላ የአካላዊና የባህሪያዊ ለውጥ ይኖራቸዋል። በተወሰነ መልኩም የዱር አሳማዎችን ይመስላሉ። ከለውጦቻቸውም ውስጥ አንዱ ወፍራም የፀጉር ዘር ላይ ያለውን ፈር ያወጣሉ። ስድስተኛ፣ አሳማዎች እርስ በርስ ስጋቸውን ሊመገቡ ይችላሉ። ይህም አልፎ አልፎ የሚፈጠር ነው። ይህን ከሚያደርጉበት ምክንያት ውስጥ የሞተ አሳማ ቶሎ ሳይወገድ ካገኙ፣ ከመጠን በላይ የተጨናነቀ ቦታ ላይ ሲሆኑና ከመጠን በላይ ሲርባቸው ነው። አብዛኛውን ጊዜ ደግሞ ሴት አሳማ ወይንም ሶ አዲስ የተወለደ ልጆቿን ልትመገብ ትችላለች። በተደጋጋሚ የሚፈጠረው ለመጀመሪያ ጊዜ እናት የሆነች አሳማ ወይንም ጊልት በመባል የምትጠራው ሴት አሳማ ላይ ነው። ይህም ባህሪ ሳቬጂንግ ወይም ፒውፐራል ሳይኮሲስ ይባላል። ይህም በተለያየ ምክንያት ሊፈጠር ይችላል። ከዛም ውስጥ ሴት አሳማ ከወለደች በኋላ በሚሰማት ህመም፣ ስትረስድ ስትሆን፣ መጣጠነ ምግብ እጥረት ካለባት ወይም በአካባቢዋ ፍርሃት ከተሰማት እና ምቾት ካላገኘች ነው። በተጨማሪም ወንድ አሳማዎች ለመሪነት በሚወዳደሩበት ጊዜ እርስ በርስ ሊነካከሱ ወይንም ሊጎዳዱ ይችላሉ። መሪ የሆነው አሳማ ቀድሞ ምግብ፣ ውሃና ቦታ ያገኛል። ሰባተኛ፣ አሳማዎች ጥቂት ላብ የሚያመነጩ እጢዎች አሏቸው። ነገር ግን እነዚህ እጢዎች የሰውነታቸውን የሙቀት መጠን ለመቆጣጠር በቂ አይደሉም። በዚህም ምክንያት በሚሞቃቸው ጊዜ ራሳቸውን ለማቀዝቀዝ ዕቃ ላይ ይንደባለላሉ። ስምንተኛ፣ የአሳማ ውስጣዊ የአካል ክፍል ወይንም ኦርጋን በመጠን በአወቃቀር እና ተግባር ከ80 እስከ 90% ከሰዎች ጋር ተመሳሳይነት አለው። በዚህም ምክንያት ለተለያዩ በሽታዎች አሳማዎችን ለምርምር ይጠቀሟቸዋል። በተጨማሪም ውስጣዊ የአካል ክፍላቸውን ወይም ኦርጋን አንዳንድ የጂን ማስተካከያ በማድረግ ወደ ሰው ንቅለ ተከላ ይደረጋል። ከዚህም ውስጥ አንዱ በአብዛኛው የኩላሊት ንቅለ ተከላ ነው። ዘጠነኛ፣ አሳማዎች በሰዓት 17 ኪሎ ሜትር የሚደርስ የመሮጥ አቅም አላቸው። በተጨማሪም አሳማዎች 115 ዴሲብል የሚደርስ ድምፅ ማውጣት ይችላሉ። አስረኛ፣ አንዳንድ አሳማዎች በባህር ላይ የመዋኘት ችሎታ አላቸው። እነዚህ የመዋኘት ችሎታ ያላቸው አሳማ ከሚገኙበት ሀገር ውስጥ አንዱ ባሃማስ ነው። 11ኛ፣ የአሳማ የማሽተት ችሎታ 2000 ጊዜ ከሰዎች ይበልጣል። 12ኛ፣ ፒግሌትስ ወይም ህፃናት አሳሞች እና ከተወለዱ 2 ሳምንት ሲሆናቸው የራሳቸውን ስም ለይተው ያውቃሉ። የእናታቸውንም ድምፅ ሲሰሙ ወደ እናታቸው ይሮጣሉ። 13ኛ፣ ሴት አሳማ ከ5 እስከ 8 ወር ለግንኙነት ዝግጁ ትሆናለች። በተጨማሪም ሴት አሳማ ከ112 እስከ 120 ቀናት እርዝማኔ ያለው የእርግዝና ቀናቶች ታሳልፋለች። 14ኛ፣ አሳማዎች 310 ዲግሪ ፓኖራሚክ እይታ ሲኖራቸው ይህም ራሳቸውን ከአደጋ እንዲጠብቁ ያስችላቸዋል። 15ኛ፣ አሳማዎች በቀን 8 ሰዓት መተኛት ይኖርባቸዋል። ይህ ደግሞ ከሰዎች ጋር ከሚያመሳሰላቸው ነገሮች ውስጥ አንዱ ነው። 16ኛ፣ አሳማዎች የሚመገቡበትና የሚተኙበት ቦታ ላይ አይጸዳዱም። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ እና ሼር ያድርጉ።